ቱርካን የሞቀ ቤቷን ጥላ ወጣች። ሶመር ወደ ሚኔ ተመለሰ። ዳሪያ ቤተሰቧን ካደች። ሳዲቅና ሙስጠፋ ተደባደቡ። ሰላም ጤና ይስጥልኝ ተመልካቾቼ፣ ዛሬው ጎጆ ድራማ ክፍል 109 ይዤላችሁ መጥቻለሁ። ለፕሎት ቢትስ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በመጫን ቤተሰብ ይሁኑን። በተጨማሪም ይህን ቪዲዮ ላይክ ማድረግ፣ ሀሳብ አስተያየታችሁንም በኮሜንት ማስቀመጥ እንዳትረሱ እያልኩ ወደ ድራማው እንሄዳለን። ሶመር ከሚኔ ጋር ተልከሰከሰ። ቱርካን ልቧ ተሰበረ። ዳሪያ ይባሱኑ ደረቷን ገልብጣ ምንም አታመጡም እያለች ስትሞጣሞጥ ትዕግስቱን ያጣው ሳዲቅ መንገጭላዋን በጥፊ አናክቶት ካልገደልኩሽ ሲላት ነስሪን መሃል ገብታ ብታስጥለው ክፍሏ ውስጥ ቆልፎባት ነበር። ቱርካን በሆዷ ጽንስ ቋጥራ ትዳሯን ለማስተካከል እየዳከረች ባለችበት ሁኔታ ሶመርን ሚኔ አልጋ ውስጥ እርቃኑን ተኝቶ አይታው ልቧ ተሰብሯል። በሐዘን የዛለውን በድኗን እየጎተተች ወደ ቤቷ ከሄደች በኋላ ከሶመር ጋር የነበራትን ቆንጆ የፍቅር ትዝታዎች በማስታወስ ለመጨረሻ ጊዜ አንብታ ሻንጣዋን ሸክፋ ትዳሯን የሩቻን ቤተ መንግስት ውስጥ ጥላ በአንድ የድሃ መንደር ውስጥ ወደ ተከራየችው ኮስማና ቤት አቀናች። ቤቱ መብራት እንኳን አልነበረውም። ሶመር ሚኔ ቤት ከወደቀበት የሞታናሽ እንቅልፍ ውስጥ ስልኩ ሲጠራ ሚኔ ቀሰቀሰችው። ሹራቡን ኪራስ ስላቆሸሸችበት ነበር ከላይ ያለውን አውልቆ ጋደም ያለው። አሁን ግን ስልኩን ካወራ በኋላ የቆሸሸ ልብሱንም ቢሆን ለብሶ እየተጣደፈ ከቤት ወጣ። ፈሪዴ ቀዶ ጥገናዋን ለማድረግ ዝግጅቷን ጨርሳ ሁሉም የቤተሰብ አባላት ተሰብስበው እየተሰናበቷትና ቸር እንዲገጥማት እየተመኙላት ነው። ነስሪን ቆይ ዳሪያን ልጥራትና እሷን መልካም ትመኝልሽ እንጂ ብላ ወደ ዳሪያ ክፍል ልትሄድ ስትል ፌሪዴና ዶኑሽ ተያት ትንሽ ራሷን አሟት ተኝታ ነው ብለው እንደምንም ያስጥሏታል። ዳሪያ ግን ቅድም ተደብቃ ከቤት እንደወጣች እስካሁን አልተመለሰችም። ሁሉም ከወጡ በኋላ ዶኑሽና ፌሪዴ ወደ ኋላ ቀርተው በዳሪያ ጉዳይ ተጨንቀው ትንሽ ከተወያዩ በኋላ ፌሪዴ እባክሽን ይህን ደብዳቤ ለሰርዳር ስጪልኝ፣ የውስጤን ስሜት እዚህ ላይ ተናዝዣለሁ፣ ትንሽ እንዲጠብቀኝም ነግሬዋለሁ ብላ ሰጠቻት። ሙስጠፋና ሲቬ ላይ ወደ ቤት ሲመለሱ ሲቬ ላይ የክፍሉ መብራት በርቶ ስታየው አጥፍቼው ነበር እኮ የሄድኩት ብላ ደነገጠች። ሙስጠፋ ግን አትደንግጪ እኔ እንግዳ ናት አላት። ዳሪያ ሙስጠፋ ክፍል ተደብቃ እየጠበቀችው ነበርና እንዳየችው ተጠመጠመችበት። ሲቬ ላይ እየሆነ ያለውን ነገር ስትረዳ አይሆንም ይሄኔ ወላጆችሽ ተጨንቀዋል ብላ ዳሪያን ወደ ቤትሽ ካልወሰድኩሽ ብላ ግድ አለቻት። ሙስጠፋ ግን ምንድነው የምታወሪው እናቴ? ከቤተሰቦቿ አምልጣ መታ ድጋሚ ካልወሰድኩሽ ተያታለሽ እንዴ? ዳሪያ እዚህ እንድትሆን ወስኛለሁ። አይ ካልሽ ዳሪያን ይሻ ትሄዳለሁ፣ አንቺም ሁለተኛ የኔን አታዩም አላት። ሲቬ ላይ ለነስሪን ደውላ ዳሪያ እሷ ጋር እንደሆነች ነገረቻት። ነስሪንም እንዴት እዛ ልትመጣ ቻለች? በያሁኑን ወደ ቤት ስደጃት ስትላት ሲቬ ላይ አይ ነስሪን እሱ እንኳን ካቅሜ በላይ ነው፣ እንዲሁ እንዳትጨነቁ ላሳውቃችሁ ብዬ ነው እንጂ እነሱ የሚሰሙ ልጆች አይደሉም። ባይሆን አታስቢ፣ አይኔን ከነሱ ላይ አልነቅልም አለቻት። ሶመር ወደ ቤቱ ተመልሶ ልብሱን ቶሎ ቀይሮ ሲወጣ ቱርካን ጠረጴዛ ላይ የተወችለትን ቀለበት አላየውም ነበር። ምስኪን ቱርካን ቤቷ ውስጥ ኩርምት ብላ መሬት ላይ ተቀምጣለች። ሩቻን አሁንም ኮማ ውስጥ ላለው ኦዛር እያወራችለት ነው። እንደዚህ ያደረገህን ውሻ ፖሊሶች ይዘውታል። እዚህ ያመጣሁት እኔ እንደሆንኩ ቢነግራቸውም ግድ የለኝም ኦዛር፣ እኔ ይሄንን ሁሉ ያደረግኩት ለፍቅር ነው። ለአንተ ገነትንም ቢሆን እሰዋለሁ። ወደ ራስህ ስትመለስ እንደምትቆጣ አውቃለሁ፣ ግን ከጊዜ በኋላ ትረዳኛለህ። አንዳንድ ሰዎች ሰይጣናዊነት ነው ቢሉትም እኔ ግን ፍቅር ነው እምለው ብላ እጁን ያዘች። አይኖቼን በደንብ ብታይ ትረዳኛለህ እያለችው እያለ እጁን በመጠኑ አንቀሳቀሰ። እሷም በደስታ ነርሶቹን ጠራች። ሳዲቅ ወደ ቤት ሲመለስ ነስሪን ዶኑሽን እየተቆጣቻት ነበር። ምንድነው ምን ሆናችሁ ነው ብሎ ጠየቃቸው። ዳሪያ ከሙስጠፋ ጋር ምግቧን እያጣጣመች እያለ በድንገት የቤቱ በር ተደበደበ። ሙስጠፋ ማነው ደግሞ ብሎ ሊወጣ ሲል ዳሪያ በሩን ዘጋችበት። ሳዲቅ ነበር። ዳሪያ ነይ ውጪ ብዬሻለሁ፣
እውነቴን ነው ዳሪያ አልቆጣሽም እያለ እየጮኸ ነው። ዳሪያም ሙስጠፋን እባክህ አትሂድ፣ ከተያያዛችሁ ነገሮች ይባባሳሉ፣ አንተ እዚህ ጠብቀኝ፣ እኔ ራሴ አናግረዋለሁ ብላ ሄደች። ሲቬ ላይ በሩን ስትከፍት ሳዲቅ ከፖሊስ ጋር በር ላይ ቆሟል። ፖሊሶቹ ሙስጠፋ ዳሪያን እዚህ በጉልበት እንዳስቀራት ተነግሮን የመጣ ነው አሉ። ዳሪያም ተገድጄ ሳይሆን ወድጄ ነው እዚህ ያለሁት አለቻቸው። ሳዲቅም እባክሽ ልጅ አደብ ግዢ ነይ እንሂድ ይላትም፣ ዳሪያ ግን እኔና ሙስጠፋ ቃል ተገባብተናል፣ ማንንም አልሰማም አለች። ሳዲቅም ሲቬ ላይን ልጅሽን ፊት ለፊት እንዲያናግረኝ ጥሪው፣ ለፖሊሶቹ መልስ ይስጥ ብሎ ጮኸ። ሲቬ ላይም አቶ ሳዲቅ ዳሪያን ማንም ያስገድዳት የለም፣ እኔ ራሴ ወደ ቤቷ ልመልሳት ነበር፣ ግን እሷ ናት እምቢ አለችው። ዳሪያም አዎ መሄድ አልፈልግም አባቴ አለችው። ሳዲቅም እባክሽ ልጄ ድጋሚ አትግደይኝ ነይ እንሂድ ብሎ ለመናት። ዳሪያ ግን ለፖሊሶቹ እኔ ለአቅመ ሔዋን የደረስኩ ልጅ ነኝ፣ ማንም አላፈነኝም፣ አባቴን ከዚህ ይዛችሁልኝ ሂዱ አለቻቸው። ሳዲቅም አንቺ ልጅ አብድሻል እንዴ ብሏት ይዟት ሲጎትታት አልሄድም ብላ እምቢ አለችው። ፖሊሶቹም ሳዲቅን ያዙት። ዳሪያም ይሄን እኔን እጅህ ላይ ከማንሳት በፊት ማሰብ ነበረብህ፣ እናቴም እንደዛ እየዛተችብኝ እንዴት ነው ወደዛ ቤት እንድመለስ የምታስበው አለችው። ሳዲቅም ልጄ ዳሪያ በዛን ሰዓት እነዛን ቃላቶች የተናገርሽው በንዴት እንደሆነ አስቤ ነበር፣ አንቺ ግን የምርም ቤተሰብሽን ከልብሽ አውጥተሽናል፣ በዱርዬ ለወጥሽን፣ የወደፊት ህልምሽንስ ደመሰሽው አላት። እሷም እኔ ሳልሆን እናቴ ነበረች ህልሜን መደምሰስ የፈለገችው፣ እኔ ግን ከዩኒቨርሲቲ መረቃለሁ፣ ዱርዬ ያልከውን ሰው አገባዋለሁ አለችው። ፖሊሶቹ ሳዲቅን ይዘውት ሄዱ። ዳሪያም ሙስጠፋ ላይ ሄዳ ተጠመጠመችበት። አይነጋ ሌሊት የለም። ቱርካን ኩርምት ባለችበት ነጋ። ቦርሳዋ ውስጥ እንኳን በቂ ገንዘብ አልነበራትም። አፏን በቦምቦሊኖ አባብሳ ያገለገሉ የቤት እቃዎችን ለመሸመት ጉዞ ጀመረች። ኦዛር በመጠኑም ቢሆን በመንቃቱ ሶመርና ሩቻን በደስታ ተቃቀፉ። ሶመርም ድርብ ደስታ ማለት እንዲህ ነው እናቴ፣ ባታል ታስሯል፣ ጠበቃዎቻችን ጉዳዩን በቅርበት እየተከታተሉት ነው አላት። እሷም በደስታ አቀፈችውና ልጄ አሁን አባት ደህና ከሆነልን አንተም ከቱርካን ጋር ያለህን የሰሞኑን ቁርሾ ትተህ ሰላም አውርዱ፣ ከዚህ በኋላ ቤታችን ውስጥ ደስታ ብቻ ነው ማየት ምፈልገው አለችው። ዶኑሽ በድንገት የተቀረጸውን የሩቻንንና የባልታንን ሴራ ለነስሪን አሳየቻትና አቶ ኦዛርን እንደዛ እንዲደበደብ ያደረገችው ሩቻን መሰለችኝ አለቻት። ነስሪን ግን ዶኑሽ ስለዚህ ጉዳይ ለማንም እንዳትናገሪ ብላ ካሴቱን ወሰደችው። ነስሪን በሳዲቅ ጉትጎታ ዳሪያን ለመለማመጥ ሲቬ ላይ ጋር ደወለችላት። ሲቬ ላይ ቆይ እሺ ስልኩን ልስጣት ብላ ወደ ሙስጠፋ መኝታ ክፍል ስታመራ እነ ዳሪያ በሌሊት ጠፍተዋል። ይሄንንም ለነስሪን አስረዳቻት። ነስሪንም ምን ማለት ነው ጠፍተዋል? ለዚህ ሁሉ ተጠያቂ አንቺ ነሽ ብላ ሲቬ ላይ ቀወጠችው። ቱርካን የያዘችው ብር ያገለገሉ እቃዎችን ራሱ ለመግዛት አልሆን ብሏታል። ከብዙ ልፋት በኋላ በብድርም ቢሆን የተወሰኑ ነገሮችን ብቻ ገዝታለች። ሶመር እየደጋገመ ስልኳን በመደወል ቢያጨናንቀውም ቱርካን ከመጤፍ አልቆጠረችውም። ቤቷም ገብታ እቃዎቿን እያስተካከለች እያለ ዶኑሽ ደወለች። ቱርካንም ቤት ተከራይታ እንደወጣችና ያለችበትን ሰፈር ለዶኑሽ ስትነግራት ዶኑሽ ደግሞ ለሶመር ደውላ ነገረችው። ቱርካን ቤቷን ተደፍታ እየወለወለች እያለ በር ተንኳኳ። ስትከፍተው ሶመር ነው። ሶመርም ቱርካን ምንድን ነው ቀልድ ነው እንዲያሽው ምን ትሰሪያለሽ እዚህ ሲላት፣ ቱርካንም አንተ ራስ እዚህ ምን ትሰራለህ? ምንም የምንነጋገርበት ነገር የለም ሂድልኝ ትለዋለች። እሱ ግን ወደ ውስጥ ይገባል። እኔ አላምንም፣ እዚህ ቤት ውስጥ ለመኖር ነው ያሰብሽው? ይሄን ቤት ነው የተከራየሽው? ሰው እንዴት እንደዚህ አይነት አቧራ ቤት ውስጥ ይኖራል? ችግር ካለ በንግግር ይፈታል እንጂ ትዳር ፈርሶ ይወጣል እንዴ አላት። እሷም ከዚህ በኋላ ስለኔ አያገባህም፣ ከቤት ይውጣልኝ። አንተንም ሆነ እናትን መለማመጥ ሰልችቶኛል። አንተስ የሚኔ አልጋ ሙቀት በልጦብህ አይደል እንዴ? አሁንም ሂድና እሷ ጋር ተልከስከስ አለችው። እሱም ቱርካን ይበቃሻል፣ ከሚኔ ጋር ምንም ነገር የለንም። ደክሞኝ ስለነበር እሷ ክፍል ገብቼ ተኛሁ። ላንቺ ደግሞ ሁሉንም ነገር ማብራራት ደክሞኛል አላት። እሷም እኔም ላንተ ራሴን ማብራራት ሰልችቶኛል አለችው። ሶመርም መቼም ይቅርታ አላደርግልሽም ቱርካን፣ አባቴ ሆስፒታል ለህይወቱ ሲታገል አንቺ ጥለሽኝ ሄደሻል አላት። ቱርካንም እኔም እያሳለፍኩ ባለሁት ነገር መቼም ይቅርታ አላደርግልህም ሶመር፣ ለእናትህም የእሷን ወርቅም ሆነ ጌጣጌጥ ሳልነካ እንደወጣው ንገራት፣ ከእናንተ አንዳች ነገር አልፈልግም አለችው። ሶመርም ማንነትሽን በዚህ መንገድ ስለገለጥሽልኝ አመሰግናለሁ ብሏት ጥሏት ሄደ። ቱርካንም መስኮቷ ላይ ቆማ እያየችው አነባች።
ኦዛር ቀስ በቀስ ወደ ራሱ እየተመለሰ ነው። ዶኑሽ የቱርካን ቤት ስትመጣ ቱርካን የሶመርን ልጅ በሆዷ እንደያዘች ትረዳለች። ሶመር ደግሞ ቱርካን ቤቱን ጥላ ቆሻሻ ሰፈር እንደገባች ለሩቻን ነገራት። ቱርካን ዶኑሽን አባቴና እናቴን ከሰሙ የሚያግዙት ለሶመር ነው፣ እኔ እዚሁ ራሴን ችዬ እኖራለሁ፣ ስሚኝ እርጉዝ መሆኔን ለሶመር እንዳትነግሪው ብላ አስጠነቀቀቻት። ዶኑሽም እኔ አሁንስ ግራ ገባኝ እኮ ዳሪያ ሙስጠፋን መርጣ ቀለበት አስራ ከቤት ወጥታለች፣ ጭራሽ አሁን የት እንዳሉም አይታወቅም አለቻት። ሙስጠፋ ዳሪያ ትምህርቷን እንድትቀጥል ኢዝሚር ዩኒቨርሲቲ ይዟት መጥቷል። በአጋጣሚ ግን ሳዲቅ ይደርስባቸዋል። ዳሪያም ሳዲቅን ስታየው አመዷ ቡን አለ። ሳዲቅም ዳሪያ ልጄ ስሚኝ፣ አሁን የመጣሁት ተረጋግተን እንደ አባትና እንደ ልጅ እንድንነጋገር ነው። በቃ ተሳስተሻል፣ እረዳሻለሁ። ቀለበቱን ትመልሽለታለሽ። ከዛ እንደ በፊቱ ልጃችን ሆነሽ ወደ ቤት ትመለሽና ይሄንን ርዕስ እንዘጋዋለን ማለት ነው። ነይ ልጄ ነይ በይ ሲላት ዳሪያም ማመናጨቀችውና በቃ ተወኝ አባዬ፣ የራሴን የወደፊት ህይወት በራሴ ወስናለሁ፣ ከእናንተ ጋር መሆን አልፈልግም አልኩ እኮ አለችው። ሳዲቅም ሙስጠፋን አንተ ነህ አይደል ልጅቷን የመረስካት? አንተ ግን ምን አይነት የተረገምክ ሰው ብትሆን ነው አለው። ሙስጠፋም ካልፈለገች ልታስገድዳት አትችልም አቶ ሳዲቅ፣ እኛ እንዲሆን አልፈለግንም ነበር፣ አንተ ነህ ያስገደድከን። ዳሪያን ከልቤ ወዳታለሁ፣ እሷም ስለምትወደኝ ነው ቀለበት ያሰርነው፣ እናንተ ግን ወንጀል አስመሰላችሁት አለው። ሳዲቅም የልጄ ጣቶች ላይ ቀለበት እንድታስር ማን ፈቀደልህ? መቼም አልፈቅድልህም አለው። ሙስጠፋ ግን ይሄ ይገርምሃል፣ እንደውም እንጋባለን፣ የልጅ ልጅህን ሳስምህ ያኔ ትፈቅድልኛለህ አቶ ሳዲቅ አለው። ራሱን መቆጣጠር ያቃተው ሳዲቅ ሙስጠፋን በቴስታና በጡጫ አጣድፎ ጀመር። ሙስጠፋ ግን አጸፋውን ከመመለስ ራሱን ተቆጣጠረ። ሳዲቅ ሙስጠፋን እገልሃለሁ ብሎ ሲያንቀው የግቢው ተማሪዎች መሃል ገብተው አገላገሉት። ሳዲቅም ይኸውልህ ልጄን ተዋት ብዬሃለሁ፣ አለበለዚያ ግን እገልሃለሁ እያለ ዛተ። ዳሪያም አባዬ እባክህ አቁም ብዬሃለሁ፣ እጠላሃለሁ፣ አስጠልተኸኛል፣ ሂድልኝ ከዚህ እያለች ጮኸች። ሰርዳርም ደርሶ እባክህ አቶ ሳዲቅ እንሂድ፣ እኔ መኪናውን እነዳለሁ፣ አንተ ብቻ ተረጋጋ እያለ ይዞት ሄደ። ምሽት ላይ ሶመር መኝታ ቤት ውስጥ ከብቸኝነቱ ጋር ሲፋጠጥ ሳዲቅም እያለቀሰ ወደ ቤቱ ተመለሰ። እነ ነስሪን ዳሪያስ ብለው ሲጠይቁት ሳዲቅ ከዚህ በኋላ ዳሪያ የምትባል ልጅ የለችኝም፣ እዚህ ቤት ውስጥ ዝር እንዳትል አላቸው። ነስሪን ሰርዳርን ወደ ውስጥ እንዲገባ ስትጠይቀው የለም ይቅር እናቴን እየመጣው ነው ስላልኳት ታስባለች፣ መልካም ምሽት ደህና ደሩ ብሏቸው ሄደ። በኋላም ዶኑሽ ፌሪዴ ለሰርዳር የጻፈችውን ደብዳቤ እያነበበች ስትነፋረቅ እነ ሳዲቅን ፈተና በሆነችባቸው ሴት ልጃቸው አዝነዋል። ጠዋት ላይ ኦዛር ሙሉ ለሙሉ ነቅቶ ነሩቻንን እያናገራቸው ነው። ቱርካን ኦዛርን ለመጠየቅ መጥታለች። ሶመርም ሙስጠፋ ጋር ደውሎ እንኳን ደስ አለህ አባታችን ሙሉ ለሙሉ ነቅቷል ብሎ አበሰረው። ሙስጠፋም ደስ አለው። ሶመር አሁንም ዳሪያን እንዳገትካት ነው እንዴ ሲለው እንደዛ አይደለም ወንድሜ፣ ትንሽ ከአባቷ ጋር ተጋጭተን ነው፣ ሁሉም ነገር ሰላም መሆኑ አይቀርም፣ እደውልልሃለሁ ብሎ ዘጋው። ከቆይታ በኋላም ሶመር እነ ሳዲቅ ቤት መጥቶ ቱርካን ከቤት ለቃ እንደወጣች ነገራቸው። ምን ማድረግ እንዳለብኝ አላውቅም፣ ሁሉም ነገር አብቅቷል፣ ቃሌን መጠበቅ ባለመቻሌ ይቅርታ አድርጉልኝ አላቸው። እነሱ በቃ አንተ አትጨነቅ እኛ እናወራታለን አሉት። ቱርካን ስራ ለመቀጠር ወደ አንድ ሬስቶራንት መጥታለች። ያው ከዚህ በፊት የስራ ልምድ የለኝም ግን እሞክራለሁ፣ እባካችሁ አስገቡኝ አለቻቸው። በመንገድ ስትሄድ መንገደኛው ሁላ እቺ የኮርማኖች ሙሽራ አይደለችም እንዴ? እዚህ ሰፈር ምን ታደርጋለች እያሉ ተንሾካሾኩባት። በኋላም እነ ሳዲቅ መጥተው ወደ ቤቷ እንድትመለስ ቢጠይቋትም አሻፈረኝ ብላ መለሰቻቸው። ቱርካን በቻለችው አቅም ቤቷን አጽድታ ቀለም ቀብታ መጋረጃዎችን ሰቅላ ነፍስ ዘርታበታለች። ኦዛር ለቤቱ በቅቷል። የሶመርና የቱርካንን ጉዳይ ግን አላወቀም። ዶኑሽም ለእህቷ አንዳንድ ነገሮችን ስንቅ ይዛላት መጥታለች። ሲመሻሽም ሙስጠፋ አባቱን እንኳን አተረፈ ሊለው መጥቷል። ኦዛርም ሁለት ወንድማማቾች ተባብራችሁ ያንን ባለጌ አስያዛችሁት አይደል? የኔ አንበሶች አኮራችሁኝ አላቸው። ሶመርም ድሮስ ከኛ እንዴት ያመልጣል፣ በቃ እናንተ ተጫወቱ፣ እኔ ልጄ ጋር ሄጃለሁ ብሏቸው ወጣ።
ቱርካን በሯ ተንኳክቶ ስትከፍት ሩቻን ነበረች። አይ እዚህ መኖርን መረጥሽ፣ ይገርማል። በያሁን የሀገር መሳቂያ መሳለቂያ ከመሆናችን በፊት ወደ ቤታችን እንሂድ አለቻት። ቱርካንም ሶመር የኔም አልጋ ላይ እያፈራረቀ መተኛት አይችልም። ከዛ ሁሉ ነገር በኋላ ይህ ትዳር አብቅቶለታል አለቻት። ሩቻንም ሶመር እንደዚህ አይነት ነገር የሚያደርግ ልጅ አይደለም። ሳታረጋግጪ በወሰንሽው ከባድ ውሳኔ ትዳርሽን አጥተሻል። ምስኪን፣ ከልጄ ይልቅ ላንቺን ያዘንኩልሽ። እስቲ ይሄንን ያዢ አለቻት። ቱርካንም ያንቺን እርዳታ አልፈልግም፣ ይዘሽልኝ ሂጂ አለቻት። ሩቻንም እርዳታ አይደለም ጠበቃ እንድትቀጥሪበት ነው። የፍቺውን ጉዳይ አሁኑኑ ለፍርድ ቤት አቅርቢ። ከቤት የምትወጪው ስማችንን ይዘሽ አይደለም፣ ሰማሽኝ? ከተፋታሽ በኋላ ገሃነም ብትገቢ ግድ አይሰጠኝም ብላት ሄደች። ከቆይታ በኋላ ሩቻን ወደ ቤቷ ስትመለስ ሙስጠፋን እንደ ሶመር ወንድም በፍቅር መቀበሏን ታበስራቸዋለች። እኔም ከእንግዲህ እናትህ ነኝ ሙስጠፋ፣ የዳሪያንና ያንተን ፍቅር እደግፋለሁ። ነስሪንን አናግራትና ሽማግሌ ልከን ትጋባላችሁ አለችው። ኦዛር ግን ሙስጠፋ ይሄ ነገር ትንሽ የፈጠነ አይመስልህም? እስቲ እባክህ ትንሽ ተረጋጋ ልጄ አለው። ሩቻን ግን ድግሱን እናዘጋጃለን፣ ዳሪያን ምን ያህል እንደምትወዳት አይቻለሁ። አታስብ፣ ሁሉንም ነገርን ያስተካክላለሁ። አንተ ብቻ ልጅቷን በክብር ወደ ቤት መልሳት፣ ከዛ ሽማግሌ ልከን እንወስዳታለን አለችው። ሙስጠፋ የሚሰማውን ነገር ማመን ተስኖት ተገረመ። ሩቻንም እኔ እኮ ሩቻን ኮርማን ነኝ፣ የማላደርገውን ነገር አላወራም፣ ቃሌን እንደምጠብቅ ታውቃለህ አለችው። ቱርካን ለሶመር ማውራት አለብን ብላ ቴክስት አረገችለት። ስለምን ሲላት እርጉዝ ነኝ ብላ ላከችለት። ሚኔ በድንጋጤ ክው ብላ ቀረች። እሷ ነበረች በሱ ስልክ እያወራቻት የነበረው። ሶመር ሚኔ የኪራዝ ትኩሳት ከፍ ብሏል እያለ ወደ ታች ወረደ። በያሁን ቶሎ ወደ ሆስፒታል መሄድ አለብን፣ ቀድመሽ መንገር ነበረብሽ አላት። እሷም እሺ በቃ ልብሴን ለብሼ መጣሁ ስትለው ስልኬስ የት ነው ያለው አላት። ቱርካን ለሶመር እርጉዝ መሆኗን ከጻፈችለት በኋላ መልስ ብትጠብቅ ምንም የለም። ሶመር ልጁን ሊያሳክም ሆስፒታል ሲመጣ በድንገት በጋዜጠኞች ተከበበ። ስለ ቱርካንና ትዳሩ እያጣደፉ ሲጠይቁት እንዳበቃ ነግሯቸው ወደ ውስጥ ሲገባ ሚኔ አንጀቷ ቅቤ ሲጠጣ ተሰማት። ጠዋት ላይ ሩቻንና ነስሪን ጋር ሳዲቅን ፈልጌ ነው ብላ ሄዳለች። አንድ የምትፈልጉትን ሰው ይዤላችሁ መጥቻለሁ አለቻቸውና ነይ ልጄ ስትላት ዳሪያ ብቅ አለች። ሳዲቅና ነስሪን ደንግጠዋል። ቱርካን በሬስቶራንት ውስጥ አዲሱ ስራዋን ለመጀመር ሰራተኞቹን እየተዋወቀች እያለ አንዱ ሰራተኛ ለአለቃቸው የዛሬውን ጋዜጣ ሰጠው። ጋዜጣው የፊት ገጽ ላይ የሶመርና የቱርካን ትዳር መፍረስ በሰፊው ተዘግቧል። እሱም ለቱርካን ያሳያታል። ውዶቼ በዚህም የዛሬው ክፍል ተጠናቋል። ይህንን ቻናል ሰብስክራይብ፣ ቪዲዮንም ላይክ ማድረግ እንዳትረሱ። በሚቀጥለው እስክንገናኝ ድረስ ሰላም።